ዩቲዩብ አውቶሜሽን ለመጀመር ያሰባችሁ ይሄ ቪዲዮ ለእናንተ ነው። ዛሬ በዚህ ቪዲዮ 3 ነጥቦችን ነው ማነሳው። እነዚህ 3 ነጥቦች ማነሳው እኔ ተሳስቼበት በፊት የተጎዳሁትን እናንተ ከወዲሁ ሳትጎዱ ያን ነገር ሰምታችሁ ወይም ያን ነገር ተግብራችሁ በቀላሉ ሞኔታይዝ እንድትሆኑ የሚያደርጓችሁ 3 ነጥቦችን ነው ይዤላችሁ የመጣሁት። ይሄን ቪዲዮ እስከ መጨረሻው ተከታተሉ። እንጀምር። ሰላም ዩቲዩብ መሳይ ነኝ ከኖቫ መሳይ ዩቲዩብ ቻናል ተመልሼ መጥቻለሁ። በዛሬው ቪዲዮ ስለ ዩቲዩብ አውቶሜሽን ነው የምናነሳው። ዩቲዩብ አውቶሜሽን ቻናሎችን ራን እንደሚያደርግ ሰውና ለትላልቅ ክላይንቶች ወይም ለዩቲዩብ አውቶሜሽን ክላይንቶች ቪዲዮዎቻቸውን ኤዲት እንደሚያደርግ ሰው ከነሱ ካገኘኋቸው ልምዶችና ከተረዳኋቸው ነገሮች ጨምቄ ወደ 3 ነጥቦችን ይዤላችሁ የመጣሁት። ይሄ ስክሪፕትድ ያልሆነ ቪዲዮ ነው፣ ከማውቀውና ከተረዳሁት ነገር ነው እናንተ ማወራላችሁ። ስለዚህ ይሄን ቪዲዮ ከመጀመራችሁ በፊት እንደተለመደው ሰብስክራይብ እና ላይክ በማድረግ ይሄን ቪዲዮ ጀምሩ። የመጀመሪያው ነጥቤ ዩቲዩብ አውቶሜሽን ቀላል አይደለም። በጣም ብዙዎቻችሁ ዩቲዩብ አውቶሜሽን ስትጀምሩ ዩቲዩብ አውቶሜሽን ጀስት ቪዲዮን ከየሆነ ቦታ ቪዲዮን ታወርዳላችሁ ኤዲቲንግ ምናምን አድርጋችሁ ዝም ብላችሁ መፖሰት ብቻ ነው ይመስላችሁ። ትላልቅ ዩቲዩብ አውቶሜሽን ቻናሎችን ብታዩ ከስክሪፕት ጀምሮ ከቴምፕሌት፣ ከኤዲቲንግ፣ ከቮይስ ኦቨር፣ ከሳውንድ ሁሉም ነገር የተቀናጀና በጣም የታሰበበት ነገር ነው። አሁን ዩቲዩብ ባመጣው ህግ በጣም ብዙ ቻናሎችን እየዘጉ ነው። በጣም ብዙ ማለት ነው። ምክንያቱም ሙሉ በሙሉ በኤአይ የሚሰሩትን ቻናሎችን እያዩ እየዘጉ ነው። በኮፒራይት ቻናሎችን እየዘጉ ነው። ሙሉ በሙሉ ነው ደግሞ የሚያጠፉት። ጀመረ እኔ ማውቃቸው ጓደኞችም ራሱ እንደዛ የሆነባቸው ልጆች አሉ። ሙሉ በሙሉ ከዩቲዩብ ቻናላቸውን ባን ያደረጉት። በተለይ ደግሞ ሞኔታይዝድ ላይክ በየወሩ እያገኙበት ያለ ቻናል ነበረ፣ ግን ሙሉ በሙሉ ዲቴክት አድርጎ ቻናላቸውን ሲጀመር የዘጉት። ይሄ ነገር የሚፈጠረው ሙሉ በሙሉ ወይም በኤአይ እንሰራዋለን ምንም አይነት የሆነ ኤዲትም ሳናደርግ ኤአይ ያመጣልን ነገር ቀጥታውን ፖስት እናደርገዋለን፣ ወይም ደግሞ ከሌላ ዩቲዩብ ቻናሎች እያወረድን እሱን ነገር ነው ፖስት የምናደርገው። ያ ነገር በተለይ ከሌላ ቻናል የምናመጣቸው የሌሎች ሰው ወይም የሌላ ክሬተር ቪዲዮችን እያመጣን ፖስት ስናደርግ ዲቴክት እያደረገ እናንተ ሪል ክሬተር እንዳልሆናችሁ ሲረዳ እናንተን ቻናል ባን ነው የሚያደርገው። ስለዚህ ዩቲዩብ አውቶሜሽን ቻናል ስንከፍት እንደ ቀላል ስንከፍት ላይክ እንደ ፕሮጀክት ይዘን እንደ ስራ ነው ማየት ያለብን። ምክንያቱም በየወሩ የምታገኙበት ነው። በጣም ብዙ ሚሊዮኖች በየወሩ የሚሰራበት ዘርፍ ነው። ስለዚህ እናንተም ስገቡበት በጣም አስባችሁበት መጀመር አለባችሁ። ሁለተኛ ነጥቤን ሳነሳ አሪፍ ኒች ምረጡ። ይሄ በጣም ወሳኝ ነው። ይሄ በተለይ ለኮንቴንት ክሬተሮች ለዩቲዩብ አውቶሜሽን ቻናላችሁ ወሳኙ ነገር ኒች ነው። ኒች መርጡ ከብዙ አንግል ማየት አለባችሁ። ምክንያቱም ብዙ ጊዜ አሁን ዩቲዩብ ላይ ብዙዎቻችን የምንሳሳተው ዩቲዩብ አውቶሜሽን ስንጀምር አዲስ ነገር ለመፍጠር የሚመስለን ሰዎች አለን። ዩቲዩብ አውቶሜሽን ሲባል አዲስ ነገር ምንም የሚፈጠር ነገር አይደለም። በሁሉም ዘርፍ ላይ ሁሉም ዩቲዩብ አውቶሜሽኖች አሉ። ሁሉም የራሳቸውን እየሰሩ ነው። ሁሉም በጣም በሚሊየንስ ተከታይ ያላቸው ቻናሎች አሉ። ቱ ቢ ኦነስት እናንተ በሚገቡበት ዘርፍ ማለት እናንተ የምትፈጥሩት ምንም አዲስ ነገር የለም። ቀጥታውን በጣም ትላልቅ ዩቲዩብ አውቶሜሽን ቻናሎች ጋር ሄዳችሁ እነሱ የሚሰሩትን አይታችሁ የእነሱን የሚመስለውን ወይም እነሱ ጋር በጣም ብዙ ቪው ያለውን ያን ቪዲዮ እናንተ ሪክሬት ማድረግ ብቻ ነው። በቃ አለቀ። ምንም አዲስ ነገር የለም። በእናንተ ሙድ ስታይላቸውን ቀይራችሁ እናንተ መስራት ብቻ ነው። ይሄ ነው ዩቲዩብ አውቶሜሽን። ምንም አዲስ የምትፈጥሩት ነገር የለም። ፌስለስ ስለሆነ በቃ ምንም እናንተ የምታወሩትም ነገር የለም። ስለዚህ በኤአይም ሆነ ብትሰሩት ሙሉ በሙሉ ከኤአይ እንዳልተሰራ እናንተ አስመስላችሁ ሳውንድ ኢፌክት ሳውንድ እያስገባችሁ በጣም ብዙ ነገሮችን እያስተካከላችሁ መስራት አለባችሁ። ኒች ስትመርጡ ደግሞ ወሳኙ ነገር ኒች ላይ ይህ ኮንቴንት ማታጡበት ወይም 1 ወይም 2 ቪዲዮ ሰርታችሁ የምትተውበትን ኒች አይደለም መምረጥ ያለባችሁ። ላይክ በተከታታይ እስከ የሆነ ጊዜ በጣም ብዙ ጊዜ እናንተ ቪዲዮ የምትሰሩበትን ኒች መምረጥ አለባችሁ። 1 ወይም 3 4 ቪዲዮ ከሰራችሁ በኋላ የምትጨነቁበትን ኒች እንደዛ አይነት ኒቾች አትምረጡ። እናንተን ወደፊት የሚያስቀጥል ኒች በየቀኑ የሆነ መረጃዎችን የምታገኙባቸው በየቀኑ ኤዲት ማድረግ የምትችሉባቸው መምረጥ አለባችሁ። ይሄ በጣም ወሳኝ ነው። በጣም ብዙዎቻችሁ በዚህ ነው የምትበሉት። ትጀምሩና ኮንቴንት ታጣላችሁ። ምን እንስራ? ያ ቻናል ደግሞ የለመደው ለምሳሌ አውቶሞቲቭ ላይክ እንደዛ ነክ ነገር ቪዲዮ የምትሰሩ ከሆነ ከዛ ቻናል ሰው የሚፈልገው አውቶሞቲቭ የሆነ ነክ ነገር ነው። ሰብስክራይብ ሲያደርግ ያን ነክ ነገር ነው የሚፈልገው። ያን ኒሽ ስለሚፈልግ እናንተ ደግሞ ያን ኒሽ ካላቀረባችሁ ኦዲየንሶቻችሁ ይጠፋሉ። ቪዲዮዎችን ማታጡበትን ኒሽ ምረጡ። ሶስተኛና ወሳኝ ነጥብ ያልኳችሁ በጣም ብዙዎቻችሁ በዚህኛው ነጥብ ላይ ነው ብዙ ጊዜ የምንበላው። ምክንያቱም ይሄኛው ነጥብ በጣም ወሳኝ ነው። ዩቲዩብ አውቶሜሽን ቻናላችሁን ከመክፈታችሁ በፊት ማድረግ ያለባችሁ ነገር በጣም ወሳኙ ቪዲዮ መሰብሰብ። ይሄ በጣም ወሳኙ ነጥብ ነው። ምክንያቱም በጣም ብዙዎቻችን በቀላሉ ተስፋ እንቆርጣለን ወይም ሞቲቬሽኖቻችን ይጠፋሉ። ዲሲፕሊን አንሆን። ዩቲዩብ አውቶሜሽን
አውቶሜሽን ቻናላችሁን ከመክፈታችሁ በፊት ቪዲዮችን ሰብስባችሁ ላይክ 5ም ሆነ 10ም ቪዲዮ ሰብስባችሁ ማስቀመጥ አለባችሁ። ምክንያቱም እናንተ በየቀኑ ስትለቁ ቪዲዮቻችሁ እይታን ባያገኙ ቪዲዮውን አንዴ ሰርታችኋልና ፖስት ማድረጋችሁ አይቀርም ዝም ብላችሁ። ስለዚህ ከነዛ ቪዲዮዎች መካከል እየወጣ ነው የሚሄደው። ቪዲዮ በጣም መታየት ሲጀምር ቀስ በቀስ መታየት ሲጀምር እናንተም ሞቲቬት እየሆናችሁ ትመጣላችሁ ለመስራት። ግን አንድ ቪዲዮ ብቻ ሰርታችሁ ወይም አንድ ቪዲዮ 2 ቪዲዮ ሰርታችሁ ከለቀቃችሁ በኋላ ቪዲዮ ካልታየላችሁ እናንተ ሞቲቬሽናችሁ ይጠፋል። ተስፋ ትቆርጡና ዩቲዩብ አውቶሜሽን ቻናል መቀጠል አትችሉም። የመጨረሻ ነው ቲፕ አድርጌ ማወራላችሁ አንድ ነጥብ አለ። ቻናላችሁን ከከፈታችሁ በኋላ ቢያንስ 15 እስከ 1 ወር ቻናላችሁ ላይ ምንም ፖስት አታርጉ። የእናንተ ቻናል ደግሞ አክቲቭ እንደሆነ እንዲያረጋግጥ ቢያንስ ዩቲዩብ ቻናላችሁን ወይም ዩቲዩብ አውቶሜሽን ቻናላችሁን ከከፈታችሁ ቢያንስ ከ15 እስከ 1 ወር በዛ ጊዜ ውስጥ እየገባችሁ በሰው ቪዲዮ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ኮሜንት እያረጋችሁ ቻናሎቻችሁን አክቲቭ አድርጉ። ምክንያቱም ዩቲዩብ የእናንተ ቻናል አክቲቭ ሲሆን ነው ለሌላው የእናንተ ቪዲዮ ሼር የሚያደርገው። ስለዚህ በተለያዩ ቻናሎች እየገባችሁ ሰብስክራይብ ላይክ እያረጋችሁ ቪዲዮችን ወይም አካውንቶቻችሁን አክቲቭ አድርጉ። የኔንም ያው ሰብስክራይብ አድርጉ። ከኖቫ መሳይ ዩቲዩብ ቻናል የዛሬው ቪዲዮ ይሄንን ይመስላል። እስከ ቪዲዮ መጨረሻ ካያችሁ ጠቅሟችኋል ማለት ነው። ስለዚህ ሰብስክራይብ በማድረግ ይሄን ዩቲዩብ ቻናል ደገፍ አድርጉ። ጥያቄና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ ለእያንዳንዳችሁ መልሳለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።